እሺ ቂም ያለባችሁ ሰዎች ደግሞ ተነሱ ቁሙ። ዋ አሞታል ይሄ ሰው እንዴ? ቁሙ ብያለሁ አይደል? እሺ ነው የሚባለው። ቁሙ፣ ስለ እግዚአብሔር ብላችሁ ቁሙ። አሁን ሐኪም ቤት ሄዳችሁ አልመረመርም አትሉ ማለት የሐኪም ቤት ነው፣ ፋርማሲ ነው። እውነቴን ነው አይደል? ኤምባሲ ነው ይሄ፣ መታከሚያ ቤት እኮ ነው ይሄ። እስኪ ቁሙ፣ ቂም ያለባችሁ ቁሙ። አፈር ሰውን ማን ያያል? ሁላችሁ እግዚአብሔር ያያል በሉ። ሁላችሁም ማን ያያል? እኔ ልፈርድባችሁ አይደለም፣ ዝም ብላችሁ ቁሙ። እምቢ ካላችሁ ደግሞ ትዕቢት ነው። ቁሙ። አይ ቁሙ፣ ሁለተኛ መምህርማ አይመጣም። ቁሙ ብዬ እኔ ቂም ያለበት ሰው ይቁም። ይቁም። እስኪ ልጨርስ ነው ትምህርቴን። እንግዲህ ምን አረግ ምን ታረግ፣ ሰዓቱም አለቀ ብዬ እስኪ። ስለዚህ ሁላችሁ የምትታረቁ ሰዎች ብቻ እልል ብላችሁ እግዚአብሔርን አመስግኑ። መቼ ትታረቃላችሁ? በሉ አሁን በሉ። ደውላችሁ ማርያም በሉ። አልምርም ካለ ምን አገባህ አንተ? ለምህረት ተጠርቶ እምቢ ያለ ሰው ይቀጥል፣ ችግር የለውም ይቀጥል፣ ምን አገባህ አንተ? ስለዚህ ከዚያ በኋላ ምን ያስፈልጋል? በሉ ንስሐ በሉ። ከዛ በኋላ ምን ያስፈልጋል? ቁርባን ነው የሚባለው። ቁርባን በሉ እንጂ ከዛ ትቆርባላችሁ። እሺ በሉ። አይ እንግዲህ ሰው እንደዚህ ነው፣ ወጣት ነኝ፣ ነገ ስወጣም ችግር እፈጥራለሁ፣ እንደዚህ ጌታዬ 15 ግሉኮስ የሚተከልበት በሽተኛ ሰው ነው፣ ጤነኛ እንዳይመስልህ። እንደውም አንተ በጣም ኃጢአተኛ ከሆንክ በጣም መቁረብ ያለብህ አንተ ነህ። በሽታ ጸንቷል። አልጸናም በሽታችን ከጸና መድኃኒት የሚያስፈልገው ለበሽተኛ ለጤነኛ። እግዚአብሔር ይፈውሰ